ሰላም ጤና ይስጥልን ውድ የቻናላችን ኬርቲዩ ቤተሰቦች እንደምን ሰንብታችኋል? በየሳምንቱ ሰኞ የምናቀርብላችሁ ሚስጥራዊው ሰኞ መሰናዷችን ዛሬም እንደተለመደው ዓለምን እስካሁን ድረስ እያነጋገረ ያለ የወንጀል ታሪክ ይዘንላችሁ ቀርበናል። ታሪኩ ከ70 ዓመታት በፊት የሆሊውድ ሲኒማ ኢንዱስትሪን ያናወጠ፣ ፖሊስን ግራ ያጋባ እና እስከ ዛሬ ድረስ እንቆቅልሽ ሆኖ ከዘለቀው የዓለም አቀፍ የወንጀል ታሪኮች አንዱ የሆነውን የብላክ ዳሊያና አሰቃቂ ግድያ ነው። በአጭር ጊዜ ውስጥ ዝነኛ ለመሆን እየተንደረደረች ያለች አንዲት ወጣት ሕይወት እንዴት በአሰቃቂ ሁኔታ ተቀጠፈ? ገዳዩስ ማን ነው? ቆይታችሁን እስከ መጨረሻ በማድረግ ታሪኩን ይከታተሉም። ይህ ታሪክ የሚያሳየው ስለ ኤልሳቤት ሾርት ወይንም ወደ ኋላ ላይ በሰዎች ዘንድ ብላክ ዳሊያና በመባል ስለምትጠራው ወጣት ነው። ኤልሳቤት በሆሊውድ ታዋቂ ተዋናይ የመሆን ትልቅ ሕልም ነበራት። ሁልጊዜም ጥቁር ልብስ መልበስ የምትወድና ማራኪ ገጽ የነበራት በመሆኑ ጓደኞቿና በወቅቱ የነበሩ ሰዎች ብላክ ዳሊያና የሚል ቅጽል ስም ሰጧት። ነገር ግን የሆሊውድ ኮከብ የመሆን ህልሟ ወደ ቅዠት የሚመጣበት ጊዜም ሩቅ አልነበረም። እንደ አውሮፓውያን አቆጣጠር ጥር 15 1947 በሎስ አንጀለስ ከተማ ሲመር ፓርክ በሚባል ሰፈር ጠዋት ላይ በእግራቸው እየተጓዙ የነበሩ መንገደኞች አንድ አስደንጋጭ ነገር ተመለከቱ። የኤልሳቤት ሾርት አካል ለሁለት ተቆርጦ በቦታው ላይ ምንም አይነት የደም ነጠብጣብ ሳይኖር ንጹህ ሆኖ ተቀምጦ ተገኘ። በወቅቱ ለምርመራ የተሰማሩ የሎስ አንጀለስ ፖሊሶች የተመለከቱት ሁኔታ እጅግ አሰቃቂ ነበር። ሰውነቷ ላይ የደረሰው ድብደባ ወንጀሉ በተራ ሰው የተፈጸመ ሳይሆን በሰለጠነ ወይንም እጅግ ጨካኝ በሆነ ሰው ተቀነባብሮ የተፈጸመ መሆኑን አሳየም። ጉዳዩ የመገናኛ ብዙሃንን ትኩረት ማግኘቱን ተከትሎ ከ500 በላይ የሚሆኑ ግለሰቦች እኔ ነኝ የገደልኳት በማለት ለፖሊስ ራሳቸውን አሳልፈው ሰጡ። ሆኖም በምርመራ ሲጣራ የውሸት ሆኖ ተገኝቷል። ፖሊስ ከዶክተሮች ጀምሮ እስከ ታዋቂ የንግድ ሰዎች ድረስ በርካታ ሰዎችን ቢጠይቅም የትኛውም የጣት አሻራ ወይንም ማስረጃ ወደ ትክክለኛው ገዳይ ሊወስድ አልቻለም። የኤልሳቤት ሾርት ግድያ ዛሬም ድረስ በአሜሪካ የወንጀል ታሪክ መጽሐፍ ውስጥ ፈጽሞ ያልታወቀና ሚስጥሩ ያልተፈታ በሚል ያልተዘጋ ፋይል ሆኖ ተቀምጧል። የወንጀሉ ታሪክ ከ70 ዓመታት በላይ ቢያልፈውም ፖሊስና ወንጀል መርማሪዎች አሁንም ድረስ መልስ ያላገኙለት ትልቅ ጥያቄ እንዲህ አይነት አሰቃቂ ግድያ የፈጸመው ሰውዬ ወይንም ድርጅት ማን ነው? እንዴትስ ያለምንም ፍንጭ ሊሰወር ቻለም የሚለው ነው። እርሶስ ምን ያስባሉ? ይህ ወንጀል በምን ምክንያት ሳይደረስበት ቀረ ይላሉ? ሐሳቡን ከታች ባለው የኮሜንት መስጫ ሊንክ ያጋሩን። የዛሬው ሚስጥራዊ ሰኞ መሰናዷችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ከየር ይሁን